አንድ ወሎ ሸህ መሐመድ ሻፊ የሚባሉ ሼክ ነበሩና ለመጀመሪያ ጊዜ አዲስ አበባ መጥተው እዚህ አንዋር መስጊድ ገብተው ጫማቸው ተሰረቀ። ሰውዬው ያስፈራል፣ በጣም ግርማ አላቸው። ነጭ በነጭ ነው የሚለብሱት፣ ነጭ ጥላ ነው የሚይዙት፣ ነጭ ጺም፣ ቁመናቸው ቀይ። ጫማዬን ካላመጣችሁ አባቴ የሰሩትን ነው የምሰራው አሉ። የሚያውቃቸው የኛ የወሎ ሰዎች ሼህ መሐመድ ሻፊ ሊራገሙ ነው፣ ደግሞ የሰውዬ ተራግሞ አንድ ነገር እንዳያደርጉም ብለው ሂደው ጫማ ገዝተው ቁጥራቸውን ጠይቀው አምጥተው ሰጧቸው። ጫማቸውን አጠለቁ፣ ተቀብለው ቀጥ ብለው ሄዱ። ምንም አልተናገሩ። አንዱ ሰው ተገርሞ ተከትሎ ጠይቃቸው፣ ነሽ ግን ጫማው ባይገኝ ኖሮ ምን ያደርጉ ነበር አላቸው። አባቴ በእግሬ እንደሄዱት ነው የሚሄደው ነበር አሉ። እርግጠኛ ናቸው። እርግጠኛ ስለሆኑ ማግኘት ያለባቸውንም ነገር አግኝተዋል። ጫማው ሳይቀር አዲስ ነገር ለብሰው ሄደዋል። ይሄ በእርግጠኝነት የምናስበው የተሻለ ነገር ውስጣችን ላይ ሲኖረው ፈልገነው አይደለም ሳንፈልገው እኛን ሊያሻግር የሚችል ነገር እንደሚመጣ እናምናለን። ነገችንን የተሻለ ከነበረን የተሻለ ሊመጣ እንደሚችልም እናምናለን።